ለሀገር አቀፍ በክቡር ዶክተር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ኢኒሼቲቭ የተጀመሩ አጠቃላይ ከመሶብ አገልግሎት ጋር ተያይዞ ብዙ ስራዎች በሀገር ደረጃ ለውጥ የመጡበት ሁኔታ ነው ያለው። ከአገልግሎት አሰጣጥም እዛም የአዲስ አበባ መጀመሪያ የፌዴራሉን አይተናል። ህዝብ ደግሞ የሚጉላላበት በተደጋጋሚ ሰውን ማዕከል ባደረገ መልኩ ነበር ሌላ ጊዜ አገልግሎት የሚሰጡ የነበረው። አሁን ደግሞ እዛ ሄደን ባየነው መልክ ማንኛውም ሲመጣ መስፈርቱን ካሟላ ያለምንም ውጣ ወረድ ጉዳዮችን ሁሉ በዋን ስቶፕ ሾፕ ጨርሶ የሚወጣበት ሁኔታ ነው ያለው። እንደ ድሬዳዋ እውነት ለመነጋገር ብዙ ዘርፎችን በተለይ እንግልትን ያስቀራል ብዬ ነው የማስበው። በተለምዶ በምንሰራቸው በትሬንድ ዝም ብለን ባህላዊ ነገር የምንሰራቸው ነገሮች እሱንም ጭምር የሚያስቀርበት ሁኔታ ነው ያለው። አሁን ደግሞ የአንድ ማዕከል መሶብ እንደ ድሬዳዋም ዛሬ ስንመርቅም በተቀላጠፈ መልኩ እያንዳንዱ መሟላት የሚገባቸው ነገሮችን እያሟሉ ተገቢውን አገልግሎት ጨርሶ የሚሄዱባቸው ሁኔታ ነው ያለው። ሌላው የዚህ የትራንስፖርቴሽንን ኮስት ይቀንሳል። በተለያየ ቦታ ላይ ሁሉም ሰው ወደዛ የሚሄድበት አንዱን ቢሮ ለማግኘት 3-4 ቦታ የሚሄድበት ነው ያለው። ይሄ ደግሞ ግን ትስስር ያላቸውን ሁሉንም በአንድ ሰርቪስ በአንድ መስኮት ስር የሚያገኛቸው ነው። ስለዚህ መሶብ ድሬ በዚህ መልኩ አንዱ ትልቁን አስተዋጽኦ ያደርጋል ብዬ ነው የማስበው። ያደጉት ሀገርም በዛ መልክ ነው የሚሰጡትና ቢያንስ ዜጋ በሰርቪስ ካገለገልከው እያንዳንዱን ክሌም የሚያደርግባቸው ቦታዎች ላይ ሊኖሩ ይገባቸዋል። እያንዳንዱ የሚያስተናግድ ሰውም ደግሞ በተመሳሳይ ማንነቱን ሊገልጽ የሚችል በዩኒፎርም ባለባበሱ ባለጉዳይ ሳቢ ሊያደርግ የሚችለው መሆን መቻል አለበት ብለን ነው እንዳስተዳደር ስራዎችን በተገቢ ሁኔታ ማጠናቀቅ ስላለብን ነው። ሁላችንም በዚህ መልክ ነው የህዝባችን እርካታ ነው ደንበኛ ንጉስ ነው ብለን በአፍ ብቻ መናገር ሳይሆን ነገ ግብር የሚከፍለው ይሄ ማህበረሰብ ነው። ለእኛም ደሞዝ የሚከፍለው መሰረተ ልማትም ከነሱ ነው እየተሰበሰበ የሚከፍለውና ይሄን አቀናጅቶ ከማስኬድ አኳያ እንደ ሀገርም ትልቅ የህዝብን ፎይታ የሚገልጽ ነው ብዬ ነው የማስቀምጠው። ትንሹ አሰራር ያው መቀነስ ካልቻልክ እንጂ ማጥፋት ላይ በጣም የምታውቀው ነገር እንደ ሀገር ይታወቃል እና እኛ አይደለም በቴክኖሎጂ የሚያደጉ ሀገራቶች መቀነስ እንጂ ሙሉ ለሙሉ ማጥፋት ያልተቻለበት ሁኔታ ነው ያለው። እዚህ ስንመጣ ደግሞ ግን ከብር ንክኪ ነፃ ነው። በቴክኖሎጂ በአይቲ እያንዳንዱ ነገር በዲጂታል ሰርቪስ ነው ሲስተም ነው የሚደረገው። ስለዚህ እዚህ በማንኛውም ምክንያት ሊያደርግ አይችልም። ቴሌ ብር አለ፣ ሰርቪስ ኢብር አለ፣ ከዛ ውጪ ደግሞ ኢትዮጵያ ንግድ ባንክ አለ። በአማራጮች በሚፈልጉት መልኩ ከወረቀት ንክኪ የሚቀርበት ሁኔታ ነው ያለው።